ሊፈቱ ሲሄዱ ለምን ትፈታላችሁ የሚል ቢኖር አለ ለጌታ ያስፈልጉታል ብለው አለ። በእውነት ለጌታ የሚያስፈልጉ ብዙ ነፍሳት አሉ ማለት ነው። የሎጥ ሚስት ወደ ኋላ ዞር ብላ ተመለከተች። በዚያ ጊዜ የጨው ሐውልት ሆና ቀረች ይላል ማለት ነው። በክርስትና ጉዞ ወደ ኋላ መሄድ እንደ ሎጥ መሆን ማለት እንደ ሎጥ ሚስት መሆን ማለት ነው ወዳጆቼ። ስለዚህ በክርስትና ጉዞ ወደፊት እንጂ ወደ ኋላ የለም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን በያላችሁበት የክርስቶስ ጸጋና ሰላም ይብዛላችሁ። እንደምሰነበታችሁ እንደምንቆያችሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለዘጠኙ ታላቅ አበይት በዓላት ከሆነው የሆሳዕና በዓል በሰላምና በጤና አደረሳችሁ አደረሰን። እንግዲህ ዛሬ የምንገኘው የአብይ ጾም 8ኛ ሰንበት ላይ እንገኛለን። እርሱም ሆሳዕና ይባላል ማለት ነው። እንግዲህ እንደ አምላካችን ቅዱስ ፍቃድ ለተወሰነ ደቂቃ በዚህ ዕለት የተደረጉ ብዙ ታላላቅ ነገሮች አሉ። እኛም እንደሚታወቀው እንደሚገባ ወደ እናንተ ስናደርስ ቆይተናል። ዛሬም እንግዲህ 8ኛው ሰንበት ሆሳዕና ማለት ምን ማለት ነው? በሆሳዕና ዕለት የሚፈጸሙ ስርዓቶች አሉ። ብዙውን ጊዜ እኛ በየዓመት ጠብቀን የምናደርጋቸው ዘንባባውን በግንባራችን በጣታችን ላይ እናስራለን። በቤተ ክርስቲያን የሚፈጸሙ ስርዓቶች አሉ እና ከነዚያም እንግዲህ በጥቂቱ ወደ እናንተ አብረን የምናደርስ ይሆናል። አብራችሁን ልትቆዩ በአክብሮት እየጋበዝን እንደተለመደው ለሚዲያው አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይህ አገልግሎት ለሁሉ እንዲዳረስ የእናንተ እገዛ ያስፈልገናልና ሁልጊዜም የደውል ምልክቷን መጫናችሁን አትርሱ እያልን በቀጥታ ወደ መርሃ ግብሩ እንገባለን። ሆሳዕና ምን ማለት ነው የሚለውን ለማየት እንግዲህ ዛሬ አራቱም ወንጌላውያን ቢዘግቡትም የማቴዎስ ወንጌል ምዕራፍ 21 ቁጥር 1 ጀምረን እየዳሰስን እንሄዳለን ማለት ነው። በመጀመሪያ ሆሳዕና ማለት ምን ማለት ነው? ሆሳዕና ቃሉ የዕብራይስጥ ነው። የዕብራይስጥ ቃል ሲሆን ትርጉሙም መድኃኒት ማለት ነው። መድኃኒት ማለት ነው። ሆሳዕና ማለት መድኃኒት ማለት ሲሆን በሌላ አነጋገር ደግሞ አቤቱ እባክህ አድን፣ አቤቱ እባክህ አሁን አቅና የሚለውን ትርጉም ይሰጠናል። በተለይ በመዝሙረ ዳዊት መዝሙር 118 ቁጥር 25 ላይ ያለውን አምጥቶ እዚህ ላይ እናየዋለን ማለት ነው። ሆሳዕና ከጌታችን ከ9ኙ አበይት በዓላት አንዱ ነው። የአብይ ጾም ደግሞ 8ኛ ሳምንት ነው ማለት ነው። ስለ ባህለ ሆሳዕና አራቱም ወንጌላውያን ጽፈዋል። በቤተ ክርስቲያናችን ከቅዳሴ በኋላ ሕዝበ ክርስቲያኑ ሁሉም ተሰብስቦ ባለበት በአራቱም አቅጣጫ እንግዲህ ወንጌል ይነበባል። ውደት እየተደረገ ወንጌሉ ይነበባል ማለት ነው። ታዲያ በሰሙነ ሕማማት ጸሎት፣ ፍታት፣ እንደዚሁም ክርስትና፣ ተክሊል፣ ሌሎቹም ስርዓቶች ስለማይፈጸሙ ጸሎተ ፍታት ሌሎቹም የሚፈጸሙት በዚሁ በዕለተ ሆሳዕና ነው ማለት ነው። በዚህ በባህለ ሆሳዕና የሚፈጸሙ ስርዓቶች በቅደም ተከተል የራሳቸው ስርዓቶች አሉት። እነዚህንም አብረን የምናይ ይሆናል ማለት ነው። እንግዲህ ሰው ሁሉ ከማይሰራ ኃጢአት የሚፈታበት ጊዜ እንደደረሰ ለማጠየቅ ደቀ መዛሙርቱን ሁለቱን ጴጥሮስና ዮሐንስን ላከ ይላል ማለት ነው። ከቁጥር 1 ጀምረን ስናይ ወደ ኢየሩሳሌም ቀርቦ ወደ ደብረ ዘይት ወደ ቤተ ፋጌ ሲደርስ ያን ጊዜም ኢየሱስ ከደቀ መዛሙርቱ ሁለቱን ላከ ይላል። እንግዲህ ሁለቱን ላከ፣ ሁለት አድርጎ መላክ የጌታችን ልማዱ ነው ይላል። ይኸውም በሆሳዕና ባህል ብቻ ሳይሆን ከዚያም በፊት ሁለት አድርጎ ይልካቸው እንደነበር እናያለን። ስለምን ነው ሁለት አድርጎ የሚልካቸው ቢባል የሰው ልጅ ድካም የሚስማማው ሰውነትን ይይዛል ይላል። ስለዚህ ድካም የሚስማማው ሰውነቱ በሚይዘው ጊዜ አንዱ በደከመ ጊዜ አንዱ እንዲያበረታው፣ አንዱ ባዘነ ጊዜ አንዱ እንዲያጽናናው ሁለት አድርጎ ይልካል። ይህንንም እንግዲህ አምላካችን አንድ የሚያደርግ እንጂ የሚለይ እንዳልሆነ
እናያለን ማለት ነው። ታዲያ ሁለት አድርጎ ላካቸው። ሁለት የተባሉትም ጴጥሮስና ዮሐንስ ናቸው፣ ከደቀ መዛሙርቱ ማለት ነው። እንዲህም አላቸው፣ በፊታችሁ ወዳለች መንደር ሂዱ አለ። አሁን ወደፊት ነው ሂዱ ያላቸው ደቀ መዛሙርቱን ማለት ነው። ለካ በወንጌል የሚያስተምረን ወደፊት መሄድ እንጂ ወደኋላ መሄድ እንደሌለ ይነግረናል። ወደፊት ወዳለችው መንደር ሂዱ ነው ያለው። ልብ በሉ፣ በወንጌል ወደፊት እንጂ ወደኋላ መጓዝ የለም። በክርስትና ጉዞ ወደፊት እንጂ ወደኋላ መሄድ እንደሌለ ይነግረናል። በተለይ ወደኋላ ተጉዛ ታሪኳ መጨረሻ ላይ ምን እንደሆነ የምናየው በኦሪት ዘፍጥረት ምዕራፍ 19 ቁጥር 1 ጀምረን ሰናይ በሰዶምና ገሞራ ይኖር የነበረ ሎጥን ሚስቱና ከነ ልጆቹ እግዚአብሔር አምላክ ያችን ከተማ ሊያጠፋት በተነሳ ጊዜ ነገር ግን ሎጥንና ልጆቹን አስቀድሞ መላእክቶቹን ልኮ ባወጣ ጊዜ መላእክቶቹም እንዲህ ብለውት ነበረ፣ ወደዚህ ከተማ ዞር በለ እንዳታይ ብሏቸው ነበረ። ከዚህ በኋላ ሎጥና ልጆቹ ሚስቱ ተከተለው በወጡ ጊዜ ከተማዋን በእሳትና በዲን ሲያጠፋት የሎጥ ሚስት ወደኋላ ዞር ብላ ተመለከተች። በዚያ ጊዜ የጨው ሐውልት ሆና ቀረች ይላል ማለት ነው። በክርስትና ጉዞ ወደኋላ መሄድ እንደ ሎጥ መሆን ማለት እንደ ሎጥ ሚስት መሆን ማለት ነው ወዳጆቼ። ስለዚህ በክርስትና ጉዞ ወደፊት እንጂ ወደኋላ የለም። ወደኋላ መጓዝ በፍጹም ለመውደቅ ነው። ሰው ወደኋላ እየሄደ መሮጥ አይችልም። ቢጓዝ ትንሽ ነው፣ በኋላ አደናቅፎት ይወድቃል ማለት ነው። ስለዚህ በክርስትና ጉዞ ምንድነው የሚያስተምረን? ወደፊት ነው። ለምን? ጌታችን ራሱ ወደፊታችሁ ወዳለች መንደር ወይም ሀገር ሂዱ ነው ያለው። ወደፊት የተባለችው ሀገር ወይም መንደር ማናት ስንል ደግሞ ሊቃውንት እንዳስተማሩን መንግስተ ሰማያት ናት ይላል። ልብ በሉ። ወደፊት ወዳለችው መንገድ ሂዱ የተባለችው መንደር ወይም ሀገር መንግስተ ሰማያት ናት። ስለዚህም መንግስተ ሰማያትን ለመውረስ ወደ ኋላ ሳይሆን ወዴት መጓዝ ያስፈልጋል ማለት ነው? ወደፊት እንጂ ወደ ኋላ መሄድ እንደማይታሰብ ጌታችን ይነግረናል ማለት ነው። ስለዚህ ጌታችን በወንጌሉ ሲያስተምረን ራሱ ምን ይላል? እርፍ ይዞ ወደ ኋላ የሚያርስ ማን ነው አለ። እርፍ ተይዞ ወደፊት እንጂ ወደ ኋላ አይደለምና ማለት ነው። ስለዚህ በክርስትና ጉዞ ወደፊት ነው መጓዝ የሚያስፈልገው። ብዙ ጊዜ ክርስትናን ጀምረነው መሃል ላይ የማንጨርስና ወደ ኋላ የምንመለስ ብዙዎች ነን። እንዲህ ነበርኩ የሚል ብዙ ነገር አለ። በነበረ ብዙ ነገሮች አይተናል። እርሱ ግን በነበርኩኝ አያድንም ማለት ነው። ሳጥናኤል መልአክ ነበረ ግን ነበረ ነው። እነ አሪዮስ ሊቅ ነበረ ግን ነበረ ነው። እነ ንስጥሮስ እነ መቅዶኒዮስ ነበሩ ነው። በቃ ሊቅ ነበሩ ግን ነበሩ ነው። በክርስትና ጉዞ ወደፊት አለመጓዝ መጨረሻው ለመውደቅ ነውና ማለት ነው። ስለዚህም ወደፊት ወዳለችዋ መንደር ሂዱን ያለው ማለት ነው። ስለዚህ ዛሬም መንግስተ ሰማያትን ለማግኘት ለመውረስ ወደፊት መጓዝ እንዳለብን መንግስተ ሰማያት ወደፊት ያለች መንገድ እንደሆነች የምናይበት ነውና ስለዚህም አንዳንድ ሰዎች ብዙዎቻችን ማለት ነው ያለፈውን ዘመን ይበቃናል ብለን ረግመን እርግፍ አድርገን ከዚህ በኋላ አልመለስም ብለን በንስሐ ከተመለስን በኋላ እንደገና ያ የሰራነው ኃጢአት የሰራነውን በደል እንደገና እንድንመለስ እንደገና ተመልሰን ወደዚያ ቦታ ላይ የምንሄዳለን። ለምሳሌ ጳውሎስ ለአገልግሎት ከተጠራ በኋላ አብሮት ለአገልግሎት እንዲያገለግል የተጠራው አንዱ ዴማስ ነበረ። ዴማስ ለአገልግሎት በተጠራበት ጊዜ ከጳውሎስ ጋር ከመጓዝ ይልቅ ተሰሎንቄን አይቶ እንደገና ወደ ኋላ ተመለሰ ይላል እና ዛሬም ብዙዎቻችን ተሰሎንቄን እያየን በመንፈስ ዝለት እያገኘን ትላንት ንስሐ ገብተን ከወጣንበት እንደገና ተመልሰን የምንሄዳለን። ይሄ ደግሞ በክርስትና ጉዞ ወደ ኋላ መሄድ እንደ ዴማስ ነው። ወደ ኋላ መሄድ ተሰሎንቄን መናፈቀ ነው። ተሰሎንቄ የተባለችው ዓለም ናት። ዓለምና የዓለምን አእምሮት እየተጓዝን ወደ ኋላ መጓዝ እንደሌለብን ይነግረናል ማለት ነው። ይልቁንም ወደፊት መጓዝ ይኖርብናል ማለት ነው። በእውነት ወደ ኋላ ከመመለስ እግዚአብሔር አምላክ ሁላችንንም ይጠብቀን፣ ወደፊት እንድንጓዝ በእምነት ሁላችንንም ያጸናል። ስለዚህ ወደፊት ወዳለችው ሀገር ሂዱ አለ። እንግዲህ በአንጻሩም
ለደቀ መዛሙርቱ መልእክትም እያስተላለፈላቸው ነው። ወደፊት እንጂ ወደኋላ አትበሉ፣ ብዙ በስሜ መከራን ትቀበላላችሁ፣ በስሜ ብዙ ነገር ሲመጣባችሁ ወደፊት እንጂ ወደኋላ አትበሉ፣ ጸንታችሁ ተጓዙ፣ እኔ ከናንተ ጋር ነኝ እያለ ሲያስተምራቸው ነው ማለት ነውና ስለዚህ ብዙዎቹን ወደፊት መጓዝ እንዳለባቸው እያስተማራቸው መሆኑን እናያለን ማለት ነው። ከዚያም እንግዲህ ወደ ቀድሞ ሕይወታቸው አትመለሱ ነው። ለደቀ መዛሙርቶቹም ይሰሩበት ከነበረ ሕይወታቸው ከቀረጥ ከተለያየ ቦታ ነው የጠራቸውና ወደፊት እንጂ ወደ ቀድሞ ስራችሁ አትመለሱ። ቤታችሁን ንብረታችሁን ጥላችሁ ወጥታችኋል። ጎጃችሁን ኑራችሁን ሁሉ ጥላችሁ ወጥታችኋል። አሁን ወደ ቀድሞ ቤታችሁ ወደ ንብረታችሁ ወደ ልጆቻችሁ ወደ አይደለም ወደፊት ነው አገልግሎት። ስለዚህ ይህንን ሁሉ ትታችሁ ወደፊት መጓዝ አለባችሁ ሲለን ጌታችን ወደፊት ወዳለችው ሀገር ሂዱ ይላል። ቀጥለን ስናነብ ምን ይላል? በዚያም የታሰረች አህያ ውርንጭላይቱም ከእርሷ ጋር ታገኛላችሁ፣ ፈታችሁም አምጡልኝ፣ ማንም አንዳች ቢላችሁ ለጌታ ያስፈልጉታል ብላችሁ ወዲያው ይሰዷቸዋል አለ። ልብ በሉ እንግዲህ ወደፊታችሁ ወዳለች ሀገር ሂዱ፣ አህያ ከነውርንጭላዋ ጋር ታስራ ታገኛላችሁና ፈታችሁ አምጡልኝ አላቸው። ጌታችን ኢየሱስ ክርስቶስ ብዙ ያልታሰሩ አህዮች እያሉ ስለምን የታሰሩትን አህያ መረጥን ካልን ጌታችን ወደዚህ ዓለም የመጣበት ትልቁ ዋነኛው ዓላማ በኃጢአት የታሰሩትን ለመፍታት ነው። የታሰረውን ለመፍታት ነው የመጣውና ስለዚህ የታሰሩትን ፈተው እንዲያመጡ ሲያዝ ጌታችን መድኃኒታችን ኢየሱስ ክርስቶስ እኛ የታሰርነውን ነፃ ሊያወጣ በነፃነት ሊያኖረን እንደመጣ ራሱ ጌታችን ተናግሯል። የታሰረውን እፈታ ዘንድ ነፃነትም እሰብክ ዘንድ ልኮኛልና እንዳለው ማለት ነው። ስለዚህ ጌታችን ከተፈቱት አህያ ይልቅ የታሰሩትን መምረጡ አንደኛው በኃጢአት ሰንሰለት ታስረን ወድቀን ያለነውን ፈቶ ነፃ ሊያወጣን የራሱ ሊያደርገን ልጆቹ ሊያደርገን የመጣ ነውና ምን ብሏል? ፈታችሁ አምጡልኝ አለ። ስለዚህ ሐዋርያትን ወደ ታሰሩ አህዮች ሂዱ አላቸው ማለት ነው። እንግዲህ የሐዋርያት አገልግሎት ትልቁ ነገር አንዱ የምናየው ደግሞ ወደ ታሰሩት መሄድ ነው። ለምን? የማሰር የመፍታት ስልጣን ጌታችን ሰጥቷቸዋል። በማቴዎስ ወንጌል 18 ቁጥር 18 ላይ በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል ብሏል። የማሰርና የመፍታት ትልቅ ስልጣን ለሐዋርያት ሰጥቷቸዋል። ከሐዋርያት ቀጥሎ ደግሞ ሐዋርያን አበው ተተክተዋል። ከነሱ በመቀጠል ደግሞ ከሐዋርያን አበው ተከትሎ ደግሞ ሊቃውንተ ቤተክርስቲያን ተተክተዋል። ሊቃውንተ ቤተክርስቲያን ደግሞ በየዘመኑ አባቶቻችን ብፁዓን ሊቃነ ጳጳሳት ካህናት አሉ። ለነሱ የማሰርና የመፍታት ትተክልና ታጽርቅ ዘንድ ታፈርስና ተሰራ ዘንድ ስልጣን ሰጥቻለሁ እንዳለው ማለት ነው። ስለዚህም የሐዋርያት አገልግሎት ትልቁ ነገር ወደ ታሰሩት መሄድ ነው። ይሄ እንግዲህ የምናየው ምንድነው? አባቶቻችን ካህናት ዛሬም ወደ ታሰሩት በተለያየ በኃጢአት በበደል ወደ ታሰሩት በጭንቅ በጨለማ ወዳሉት ሁሉ ብርሃን እንዲሆኑ ሕይወት ለመረራቸው ጨለማ ለሆነባቸው ሁሉ በወንጌል ብርሃን እንዲያበሩ በወንጌል ጨውነት እንዲያጣፍጡ ተልኳል ማለት ነው። እናንተ የዓለም ጨው ናችሁ ብለዋል። ስለዚህ አልጫው ለሆነው ዓለም የሚያጣፍጡ ናቸው። ስለዚህ ሕይወታቸው አልጫ ለሆነባቸው ዓለም ወንጌልን በወንጌል እንዲያጣፍጡ የተላኩ ናቸው አባቶቻችን ካህናት ማለት ነው። እንደዚሁም እናንተ የዓለም ብርሃን ናችሁ ብላችኋል። ስለዚህ ለጨለመበት ዓለም የወንጌል ብርሃን እያበሩ በተለያየ በጣዖት በማምለክ በተለያየ ነገር ለታሰሩት ሁሉ እንዲፈቱ የተላኩ ናቸውና ይህንንም ስልጣን እንዳላቸውና ሲጣቸው ስናይ ምንድነው? ወደ ታሰሩት አህዮች ሂዱ አላቸው ማለት ነው። ዛሬም ብዙዎች ወደ ታሰሩት ጌታችን ይልካልና ማለት ነው። ስለዚህ የሐዋርያት አገልግሎት ወደ ታሰሩት ሀገር መሄድ ነው። ዛሬም በሐዋርያት እግር የተተኩ ሐዋርያት አባቶቻችን ሊቃውንተ ቤተክርስቲያን የሐዋርያትን ስልጣን የተቀበሉ አባቶቻችን አገልግሎታቸው ወደ ታሰሩት መሄድ እንደሆነ እናያለን። ወደ ታሰሩት ነው እንጂ ወደ አልታሰሩት መሄድ ምን ይጠቅማል ይላል። ይሄ ማለት ምንድነው? በድህነት ወደ ታሰሩት፣ በኃጢአት ወደ ታሰሩት፣ በጥንቆላ በድግምት ወደ ታሰሩት፣ በዘር በጎሳ በአጥንት በድንበር ወደ ተከፋፈሉት፣ በዝሙት
በስስት በቂም በጥላቻ ወደ ታሰሩት ወደ እነሱ መሄድ ይገባል እንጂ ወደ ሌሎች መሄድ አይገባም። ወደ ተፈቱት አይደለም፣ ወደ እነዚህ ነው። ወደ በሽተኞች መሄድ ይገባል። እነርሱ ታማሚ ናቸው፣ መድኃኒት ያስፈልጋልና። በበሽታ ታስረዋል፣ ጤና በማጣት ታስረዋል። ስለዚህ ወደ ታሰሩት መሄድ አለባቸው ሲል ጌታችን ወደ ታሰሩት መሄድ እንዳለባቸው ልኳል ማለት ነው። ስለዚህ ወደፊታችሁ ሀገር ሂዱ ካለው ካለ በኋላ አህያዋን ከነውርንጭላይቷ ጋር ታስራችሁ ታገኛታላችሁ አለ። ሁለተኛ ደግሞ ያሰራቸው ሌባ ነው። እነዚህን ሁለቱን አህያ ያሰራቸው አህዮችን ያሰረ ሌቦች ናቸው። ስለዚህ ታስራ ታገኛላችሁ ብሏል። ስለዚህ ፈታችሁ አምጡልኝ አለ። አዎ ዛሬም በብዙ ነገር ታስረናል። አንዳንዶቻችን በሱስ ታስረናል፣ በዝሙት የታሰረናለን፣ በቅናት፣ በምቀኝነት፣ በክፋት፣ በተንኮል የታሰረን ብዙዎች ነን ማለት ነው። ስለዚህ ከዚህ ልንወጣ ይገባል፣ ይህን ቃል ስንሰማ ማለት ነው። ሌቦች አስሯቸው ነበረ እነዚህ አህያዋንና ውርንጭላይቶን ማለት ነው። ፈታቸው አምጡልኝ ያለው ያሰረው ማን ነው ስንል ሌባ ነው። ሌባው ደግሞ አጋንንት ነው። አጋንንት ብዙዎቹን በብዙ ነገር አስሯቸዋል ወዳጆቼ። ስለዚህ ጌታችን ከአጋንንት እስራት ሊያወጣን ነው የመጣው ማለት ነው። ስለዚህ ፈታችሁ አምጡልኝ ያለው ያሰረው አጋንንት ነው ማለት ነው። ስለዚህ ዛሬም ባለንበት ሰይጣን በብዙ ነገር ይዞን፣ አንዳንዶቻችን ስልጣን ያስረናለን፣ አንዳንዶቻችን የገንዘብ እስረኛ ይሆነናለን፣ አንዳንዶቻችን እንግዲህ በብዙ ነገር የዘረኝነት የክፋት እስረኞች ሆነን የተቀመጥናለን። ይሄ ደግሞ ሰይጣን ነው። በተለያየ መንገድ ዛሬ በጎሳ በአጥንት በወንድም ከወንድም እስረኛ አድርጎ እንደምታዩት ደም ሲያፋስስ የምናየው ማለት ነው። ስለዚህ እነዚህ አህዮች ሌባ ሰርቆ ያሰራቸው ናቸው። ነገር ግን ሌባው ዲያብሎስ በሲኦል መንደር ሰርቆ ያሰራቸው ነፍሳትን አሉና እነሱን ሊያወጣ ስለመጣ ጌታችን ፈታችሁ አምጡልኝ ብሏል። ዲያብሎስ ሌባ ተብሏል። በዚህ በዮሐንስ ወንጌል ምዕራፍ 10 ቁጥር 1 ጀምራችሁ ስታዩ እውነተኛ በበጎች እረኛ እኔ ነኝ፣ ነገር ግን ሐሰተኛው በበር አይገባም፣ በኋላ ጣራ ቀዶ ይገባል። ሐሰተኛው ሌባው ግን በኋላ ይገባል፣ በበር አይገባም። እውነተኛው እረኛ በበር ይገባል፣ ድምፁንም ይሰሙታል፣ ያውቁታል፣ እርሱንም ይከተሉታል እንዳለ። ስለዚህ ሐሰተኛው ሌባ ዛሬም እሱ ያደረባቸው በተለያየ ቦታ ላይ ከቤተ ክርስቲያናችን ያሉትን በጎች የዋህንን ልብ እያታለሉ በኋላ በር እየገቡ ብዙዎቹን ከዚህ ቤት ሲያስወጡ ወደ ራሳቸው አዳራሽ ሲያስሩ እንመለከታለን ማለት ነውና ስለዚህም ሰይጣን ከቤተ ክርስቲያን ሰርቆ በተለያየ አዳራሽ ያሰራቸው ብዙ ነፍሳት አሉ ወዳጆቼ። ስለዚህም ዛሬም ባለንበት አዳራሹን የሞሉት ብዙዎቹን ነፍሳት እሱ ባደረባቸው ላይ እየላከ ሐሰተኛ ነቢያትን እየላከ ብዙዎቹን ነፍሳትን ሰርቋልና ስለዚህም ሰርቆ ያሰራቸውን ነፍሳትን የመፍታት ስልጣን ለተሰጣቸው ለካህናት ልኳቸዋል ማለት ነው። ታዲያ በዚያን ጊዜ ለምን ትፈታላችሁ ቢላችሁ ነው ያለው። ልብ በሉ ቁጥር 3 ላይ ማንም ልብ በሉ አንዳች ቢላችሁ ለጌታ ያስፈልጉታል፣ ለምን ትፈታላችሁ ብሎ ሊናገራችሁ ይችላል። አሁን እንግዲህ ሊፈቱ ሲሄዱ ለምን ትፈታላችሁ የሚል ቢኖር አለ ለጌታ ያስፈልጉታል ብሎ አለ። በእውነት ለጌታ የሚያስፈልጉ ብዙ ነፍሳት አሉ ማለት ነው። በሰው ዘንድ የተጠሉ የተናቁ የወደቁ አያስፈልግም የተባሉ በሙሉ ለክርስቶስ ያስፈልጋሉ ማለት ነው። ለምን ትፈታላችሁ የሚለው ማን እንደሆነ ታውቃላችሁ? ሰይጣን ነው። ለምን ያሰረው ራሱ ነውና። ለምን ትፈታላችሁ የሚባለው ሌባው ዲያብሎስ ነውና። ለምን ያሰረው ራሱ ስለሆነ። ስለዚህ ከዛ ከእስራት እንድንወጣ አይፈልግም ማለት ነው። ስለዚህ አንዳች ቢላችሁ ማን ነው ቢላችሁ ለጌታ ያስፈልጉታል አለ። አዎ ለእርሱ የማያስፈልግ የለም። የተጣለው ዓለም የናቀው በተለያየ ቦታ ላይ አታስፈልግም ተብሎ የተጣለው ዓለም የናቀችው የተረሳውን በሙሉ እግዚአብሔር ይፈልገዋል። ምክንያቱም የወደቁትን የሚያነሳ የተረሱትን የሚያስታውስ የተበደለውን የሚክስ
ያዘነውን የሚያጽናና ከፊቱ ላይ ያለውን እንባን የሚያብስ ሐዘኑን በደስታ የሚቀይር እግዚአብሔር ብቻ ነው። የወደቀውን የሚፈልግ እግዚአብሔር ብቻ ነው። ያጣውን የሚፈልግ እግዚአብሔር ብቻ ነው። የታመመውን፣ የዛለውን፣ የደከመውን፣ የቆሰለውን የሚፈልግ እግዚአብሔር ብቻ ነው። ዓለማችን ዛሬ ለዓለም እንድንስማማ ካልሆነን በስተቀር አትፈልገንም። ያጣውን፣ የወደቀውን፣ የተቸገረውን፣ ቁስለኛውን፣ የታመመውን ዓለም አትፈልግም። አውጥታ ትጥለናለች ማለት ነው። ሎዶባር በተባለ የቆሻሻ መጣያ ትጥለናለች። ልክ እንደ ሜምፊ ፖስቴት እንደተጣለው ሎዶባር ማለት የቆሻሻ መጣያ ነው። እንደ ቆሻሻ አንቀራ ትጥለናለች ማለት ነው። የወደቁትን የሚያነሳ ግን እግዚአብሔር ነው ወዳጆቼ። እርሱ ብቻ ይፈልገናል። ስናጣም ከኛ ጋር ነው። በወደቅንበትም ሰዓትም ከኛ ጋር ነው። በሁሉም ሰዓት ከኛ የማይለይ እርሱ ብቻ ነው። በእውነት አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ስለዚህ ለጌታ እናስፈልገዋለን። ለጌታ ያስፈልጉታል በሉ አላቸው። እውነት ነው፣ እናስፈልገዋለን። እርሱ በመዳፉ በእጆቹ ቀርጾ አበጃጅቶ ሰርቶናልና። ለዚያም እኮ ነው አበጃጅቶ በሰራው እጆቹ ፍቅር አስገድዶት በመስቀል ላይ ተቸንክሮ ደሙን አፍስሶ ለኛ ዋጋ የከፈለው። አዳምን ባበጀው እጆቹ፣ አዳም ደግሞ ውብ ሆኖ በዛ እጆቹ ደግሞ ዕፀ በለስን ቀጥፎ በልቶበታልና። ስለዚህ በለስን ሲቆርጥ የበለስን ደም እንዳፈሰሰ ያንን እጆቹን ተቸንክሯል ጌታችን ማለት ነው። እግሮቹም ደግሞ ለመቁረጥ ተባብረው ሄዷልና እጅና እግሮቹ ጌታችን ስለኛ ተቸንክሯል። ዋጋ ተከፍሎልናል። በበግ በእንስሳና በገንዘብ በተራቁስ አይደለንም። እኛ የተገዛን ነው የዳነው በንጹህ ደሙ ነው። ስለዚህ እግዚአብሔር አምላክ እኛን ይፈልገናል ማለት ነው። አክብሮ ፈጥሮናል በአርአያው በአምሳሉ ማለት ነው። ስለዚህም ፍጥረቱንና ለጌታ እናስፈልገዋለን ማለት ነው። ስጋውን ቆርሶ ደሙን አፍስሶ እኛን አድኖናልና ለጌታችን እናስፈልገዋለን ማለት ነው። ለጌታ ያስፈልገዋል በሉ ብሏልና። ስለዚህ ከሞት በኋላ ሕይወት ከመቃብር በኋላ ትንሣኤን ሰጥቶናልና መንግስቱን ሊያወርሰናልና ለጌታ እናስፈልገዋለን ማለት ነው። ስለዚህ አጋንንት አይሆንም ቢሏችሁ እንኳን ለጌታችን እናስፈልገዋለንና ለእርሱ እናስፈልገዋለንና ለጌታ ያስፈልጉታልና ፈታችሁ አምጡልኝ አለ። ስለዚህ ሁለት ናቸው፣ አህያና ውርንጭላይት ነው። ልብ በሉ እንግዲህ ስናነበው አንዳች ቢላችሁ ለጌታ ያስፈልጎታል፣ አህያና ውርንጭላይቷንም አምጡልኝ ያለው። እንግዲህ እናቲቷ አህያ አለች፣ ግልገሏ ደግሞ ውርንጭላይቷ አለች ማለት ነው። ሁለቱን ያስመጣበት ምክንያት ጌታችን እንግዲህ እንደምናየው ሁለቱን ሊቃውንተ ቤተ ክርስቲያን በምሳሌ አስቀምጧቸዋል ማለት ነው። እነዚህ ሁለት አህዮች ትልቋ የቤተ እስራኤል ምሳሌ ናት፣ ግልገሏ ደግሞ የቤተ አሕዛብ ምሳሌ ናት ይላል። የቤተ እስራኤል የሆነችው ትልቋ አህያ መጫን መሸከም የለመደች ናት፣ ስራ የለመደች ናት ይላል። ልብ በሉ። የቤተ አሕዛብ ምሳሌ የሆነችው ደግሞ ውርንጭላ ናት። ሁለቱ እንግዲህ ልብ በሉ። ሁለቱንም ፈታችሁ አምጡልኝ ያላቸው ሁለቱንም ሕዝብና አሕዛብን ማለት ነው። የሁለቱንም ኃጢአት እስራት ልፈታ መጥቻለሁ እያለን ነው። ስለዚህ እኔ መጣሁት ትንቢት ለተነገረላቸው ሱባኤ ለተቆጠረላቸው ለእስራኤል ብቻ አይደለም፣ ትንቢት ላልተነገረላቸው ለአሕዛብም ጭምር ነውና ሲል አሕዛብንም ወደ ክርስትና ለማምጣት የመጣሁ ነኝና ሲል ሁለቱንም ፈታችሁ አምጡልኝ አለ ይላል። ልብ በሉ። ትልቁ አህያ መጫን ለምዳለች፣ ስራ ለምዳለች። ስራ የለመደች አህያ ደግሞ ሸክም ስለሚበዛባት ጀርባ ይቆስላል፣ ሸክም ያቆስላታል፣ እረፍት ይናፍቃታል ማለት ነው። ስለዚህ ጌታችን ትልቋንና ትንሿን ብሎ ሲያስቀምጥልን ትልቁን አህያ ፈታችሁ አምጡልኝ ሲል እስራኤልን ሕጉን ያውቃሉ፣ አገልግሎቱን ጀምሯል። ሕጉንም ለመፈጸም በሕግ ለመራመድ የለመዱ ናቸው። አህያዋም ትልቁ አህያ የመሸከም የመስራት የለመደች ናትና ስለዚህ በዚህ ተመስሏል። ነገር ግን ትንሿ በአሕዛብ የተመሰለችው መጫን ያለመደች ናት፣ ገና አዲስ ናት። እነርሱም ሕጉ አልተሰበከላቸውም፣ አልተነገራቸውም፣ በሕጉም አልሄዱም፣ ለሕጉም ደግሞ አዲስ ናቸው ነው። ስለዚህ ሁለቱንም ፈታችሁ አምጡልኝ ሲለው ልብ በሉ። ስለዚህ
ዛሬም ትልቋ አህያ ጀርባዋ የቆሰለ ነው በብዙ ነገር። የልባችን ጀርባ ግን በኃጢአት በብዙ ነገር ሸክም የጎበጠ ነውና በበደል ብዛት የቆሰለ ነውና ጌታችን ይህንን ህመማችንን ሊፈውስ ፈታችሁ አምጡልኝ አለ ማለት ነው። ስለዚህም ሁለተኛ እነዚህን ስናይ ትልቋ አህያ በቤተ እስራኤል ብያቸዋለሁ፣ ትንሿ ደግሞ በቤተ አሕዛብ ይመሰላሉ። ተጨማሪ ትልቋ አህያ በሕገ ኦሪት ትመሰላለች። ትልቋ አህያ የኦሪት ምሳሌ ናት። ትልቋ አህያ ሸክም የለመደች ናት ብለናል። ሕግ ኦሪትም የተለመደች ሕግ ናትና ነው። አንድም የአዳም ምሳሌ ነው ይላል። አዳም ሸክም የበዛበት ነበርና ነው። ትንሿ አህያ ውርንጭላይቷ ደግሞ በሕገ ወንጌል ትመሰላለች ማለት ነው። ልብ በሉ፣ በሕገ ወንጌል ትመሰላለች ውርንጭላይቷ በሕገ ወንጌል። ምክንያቱም ወንጌል ኢየሱስ ክርስቶስ የመሰረታት የሰራት አዲስ ሕግ ናትና ማለት ነው። ስለዚህ ትንሿ አህያ ውርንጭላይቷ በአሕዛብ ትመሰላለች። ሸክም አለመልመዷን መጫን ስላለመደች አሕዛብም ሕግን የመቀበል የለመዱ አይደሉምና ነው፣ ለሕግ አዲስ ናቸውና ነው። ሌላው ትንሿ ውርንጭላይቷ የእመቤታችን ምሳሌ ናት። የዓለም ሸክምን አቅልላለችና ይላል። ምክንያቱም በእመቤታችን ትመሰላለች። ምክንያቱም እመቤታችን ድህነተ ምክንያት ጌታን የተሸከመች ንጽሕት እንከን የሌለባት ንጽሕት ቅድስት ናትና እናንተ ሸክማችሁ የከበደ ኑ ወደ እኔ ብሎ ሸክምን የሚያቀል አምላክን መድኃኒታችን ኢየሱስ ክርስቶስን ሰጥታናለችና ማለት ነው። ስለዚህም በእነዚህ ይመሰላሉ። ስለዚህ ጌታችን የመጣው ለሁለቱም ነው፣ ለሕዝብም ለአሕዛብም ነው፣ ለእስራኤልም ለአሕዛብም ጭምር ነው። ሸክምም ለለመዱ ሸክምም ላለመዱ ማለት ነው፣ ላወቁም ላላወቁም። ስለዚህ የኦሪቱ ሕግ ለጊዜው እንጂ ድህነትን አልሰጠም፣ ይልቁንም ሸክምን የሆነባቸው። ስለዚህ ያንን ሸክም ሊያቀልልን ጌታችን ፈታችሁ አምጡ አለ ማለት ነው። ሌላ አህያ እንግዲህ በመጽሐፍ ቅዱስ ብዙ ታሪክ አላት። እኛ በተለይ በአገራችንም ሆነ በእስራኤላውያን ዘንድ የተናቀች ናት፣ የተዋረደች እንደ ንጹሕ የማትቆጠር ዲዳ ምንም ብለው የሚቆጥሯት ናት። ነገር ግን በመጽሐፍ ላይ ብዙ ታሪክ የተፈጸመበት ነው። ስለ አህያ ስናነሳ የመጀመሪያ ከልደቱ ጀምረን ስናይ ጌታችን በከብቶች ርግም ባደረ ጊዜ በዚያ በብርድ ወራት በእስትንፋሳቸው ካሟሟቁት መካከል አንዷ አህያ ናት። ልብ በሉ። ሁለተኛ ደግሞ በስደት አራስነቷ ሳይጠና ስደትን በመረጠች ጊዜ እመቤታችን ከልጇ ጋር ስደት በወጣች ጊዜ የወጣችው በአህያ ላይ ሆና ነው። ልብ በሉ። ሶስተኛ ደግሞ የምናየው ደግሞ ጌታችን ወደ ኢየሩሳሌም ከቤተፋጌ ወደ ኢየሩሳሌም ሲገባ በአህያና በአህያ ውርንጭላይቱ ላይ ሆኖ ነው። ልብ በሉ። በሁለቱም ላይ ሆኖ ነው። የሚደንቅ ነው። ይሄ ከሰው አእምሮ በላይ የሆነ ነው። ስለዚህ አህያ ክቡር ናት። ልብ በሉ። ጌታ አክብሮ ተቀምጦባት የመጣች ናት። በእኛ ሀገር ደግሞ አህያ እንደ ስድብ ነው የሚቆጠረው። ለምሳሌ የማይገባ የማይሰማ ሰው ሲነገረው የማይሰማ ሰው እንደ ወይም ሲመታ እንደዚህ አይነት አንተ እንደ አህያ ዱላ ትወዳለህ፣ አንተ አህያን እንደዚህ አይነት እንደ ስድብ ነው የምንጠቀመው ማለት ነው። ነገር ግን አህያን እግዚአብሔር አምላክ የመረጠበት ምክንያት ስናይ ከእስራኤላውያን ባህልም ታሪክም ተያይዞ ነው። እንግዲህ መንፈሳዊ እይታችንን ስናይ በተለይ ኦሪት ዘኍልቍ ምዕራፍ 22 ቁጥር 23 ላይ ስትሄዱ በለዓም የመመረቅ የመረገም ጸጋ የተሰጠው ነውና ለመራገም በሚሄድ ጊዜ የእግዚአብሔር መልአክ በፊቱ ተገለጠ ይላል። በዚያ ጊዜ አህያዋ ትመለከተዋለች፣ በለዓም ግን ማየት አልቻለም ይላል። በዚህ ጊዜ ቢደበድባት ቢታገላት ለምንድን ነው የማትሄዱ ብሎ ቢደበድባት በለዓም እስከ ዛሬ አገልግያለሁ፣ አሁን ግን ለምን ትመታኛለህ? በፊቴ የእግዚአብሔር መልአክ ቆሟል አለችው። ልብ በሉ እንግዲህ በዚህ ሰዓት ዝምታን የመረጠችው ይህች አህያ የጌታ መልአክ በፊቱ ሲቆም ተመልክታለች ማለት ነውና ስለዚህ አህያን የተመረጠበት ምክንያት እንግዲህ ታሪኩ አለው። እሱን እናይና ዘንባባውን አንስተን ትምህርታችንን የምንጠቀልል ይሆናል ማለት ነው። ካመጡለት በኋላ ይላል
ሐዋርያቱ የታዘዙትን ፈጽመው አምጥተው አቀረቡለት ይላል። ልብ በሉ፣ አምጥተው አቀረቡለት። በሁለቱም ላይ ደግሞ ልብሱን ጫኑለት፣ ልብስን አድርገው ደልድለው አዘጋጁለትና በእነርሱ ላይም ተቀመጠ ይላል። ልብ በሉ፣ ምክንያቱም ኮርቻ ይቆረቁራልና፣ ነገር ግን ልብስን አደረጉለት። የማትቆረቁር ለስላሳ ሕግን ሰጧችሁ ሲለ በለሰለሰ በጨርቅ ላይ አድርገው በዚያ ላይ ተሳፈረባት ይላል። ልብ በሉ እንግዲህ ዛሬም ሕገ ወንጌል ሁላችንም እንድንድንባት ሕይወት እንድናገኝ ጌታችን ሰርቶልናል። የኦሪቱን ሕግ አይደለም፣ እንደ ኦሪቱ አይደለም፣ ከኦሪት ይልቅ ሕገ ወንጌልን ሰራውላችሁ ሲለው ኮርቻ ይቆረቁራል፣ የማትቆረቁርና ኦሪት ቆረቁር ነበረ። ስለምን? አይን ስለ አይን ጥርስ ስለ ጥርስ ነበረና፣ አሁን ግን የሚበድሏችሁን ይቅር በሉ ብሏልና፣ የሚጠሏችሁን ውደዱ፣ የሚረግሟችሁን መርቁ ብሎ የፍቅር ሕግ ነውና ጌታችን የሰጠንና፣ ስለዚህ ልብስ አደረጉለት ይላል። የማትቆረቁር ለስላሳ የፍቅር ሕግን የሰላምን ሕግን ሰጧችሁ ሲለን ነው ማለት ነው። በእነርሱ ላይም በሁለቱ ላይም ተቀመጠ ይላል። ልብ በሉ ይሄ አምላካችን እግዚአብሔር ሁሉን ማድረግ የሚችል ነውና የምናየው ሁሉን ነገር የሚያደርግ የሚችል ነው። እርሱ ሁሉን ማድረግ የሚችል አምላክ መሆኑን የምናይበት ነው። በሁለቱ ላይም ተቀመጠ ይላል። ይህን የምናየው አንዳንድ ጊዜ አላዋቂዎች ሳያነቡና ሳይረዱ ምን ይላሉ? ብሉይ ኪዳን ምን ያደርጋል? አዲስ ኪዳን ነው እንጂ ብሉይ ኪዳን ምንም አያደርግም። መማር ያለብህ ማወቅ ያለብህ አዲስ ኪዳን ነው፣ መያዝም ያለብህ አዲስ ኪዳን ነው ይላሉ። ግን አለማወቃቸውን ነው የምናየው። ጌታችን ሁለቱንም ነው የመረጠው። ለምን? ትልቁ አህያ የብሉይ ኪዳን ነው፣ ትንሿ ውርንጭላይቷ የአዲስ ኪዳን ነው። ትልቁ አህያ የሕገ ኦሪት ነው፣ ትንሿ ውርንጭላይቷ ደግሞ የሕገ ወንጌል ምሳሌ ነው። ሁለቱም ያስፈልጋል። ስለዚህ በሁለቱም ላይ ጌታችን መቀመጡ የሁለቱም ኪዳን ባለቤት እኔ ነኝ፣ በሁለቱ ላይ የማዝ እኔ ነኝ እያለ እኮ ነው። የብሉይም የአዲሱም ኪዳን እኔ ነኝ። በብሉይ ኪዳን በነቢያት ትንቢት ያናገርኩኝ እኔ ነኝ፣ በሐዋርያትም በአዲስ ኪዳን ደግሞ ምልክ እኔ ነኝ እያለ ነው። ስለዚህ የብሉይ ኪዳንና ከአዲስ ኪዳን ላይቶ መናገር አይቻልም። ብሉይ ኪዳን ጥላ ነው። ልብ በሉ፣ ብሉይ ኪዳን ጥላ ነው። አዲስ ኪዳን ደግሞ አካል ነው። ብሉይ ኪዳን ትንቢት ነው። አዲስ ኪዳን ደግሞ አማናዊ ነው ማለት ነው። ስለዚህ በብሉይ ኪዳን የነበረው ግዝረት በአዲስ ኪዳን ደግሞ ጥምቀት እንደተቀየረ ማለት ነው። ስለዚህ ብሉይ ኪዳንም አዲስ ኪዳንንም የሰራው እኔ ነኝ፣ በሁለቱም የምመሰገን እማዝም ሕግም ያለው ሁለቱም ነው ሲል በሁለቱ ላይም ተቀመጠ ይላል። ስለዚህ ሁለቱንም ሕግ የብሉይ ኪዳኑንም የአዲስ ኪዳኑንም ሕግ ልንይዝ ልንቀበል እንደሚገባ አስቀምጦልናል ማለት ነው። ስለዚህ ብሉይ ኪዳን ንባብ ነው፣ አዲስ ኪዳን ደግሞ ትርጓሜ ነው። ብሉይ ኪዳን ትንቢት ነው፣ አዲስ ኪዳን ደግሞ ፍጻሜ ነው። ብሉይ ኪዳን ጥላ ነው፣ አዲስ ኪዳን ደግሞ አካል ነው። ስለዚህ ብሉይ ኪዳንም አዲስ ኪዳንም የአንድ ሳንቲም ሁለት ገጽታዎች ናቸው ብሎ ያስቀምጥልናል ማለት ነው። ታዲያ በእርሱ ላይ ሆኖ ይላል፣ በሁለቱም ላይ ሆኖ ሆሳዕና ባህርያ ብሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ ብሩክ ነው። ጌታ ሆይ አሁን አድን፣ አሁን አቅና እያሉ እየዘመሩ ግማሾቹ እየተቃወሙ ግማሾቹ እየዘመሩ ተቀበሉት ይላል። የወይራ ዝንጣፊ እያነጠፉ ዘንባባውን እያነጠፉ ከልብሳቸው እንኳን አውልቀው እያነጠፉ እየጎዘጎዙ ተቀበሉት ይላል። በቀጥታ ጌታችን ወደ መቅደስ ገባ ይላል። አህዮቹን ይዞ ወደ መቅደስ ገባ ይላል። ይህንንም የሚያሳየን እንግዲህ እኛን ሲያከብረን ነው። አያችሁ፣ ከእስራት አውጥቶ አንጽቶ ማደሪያው ሲያደርገን ተመልከቱ። መቅደስ ማደሪያ ነው። አጸዳ አይደል ያለውን ቤቱን አጸዳና ማደሪያ አደረገን፣ ቀደሰን፣ ለየን፣ አከበረን፣ ለራሱ ማደሪያ አደረገን ማለት ነው። ስለዚህ ሰው በንጽህና ከኖረ በቅድስና ከኖረ የእግዚአብሔር መቅደስና ማደሪያ ነው ማለት ነው። ሁለቱም ላይ እነዛ የተናቁትን አህያ አክብሮ ወደ መቅደስ ገባ ይላል። አከበረን ማለት ነው። መረጠን ማለት ነው። ለየን ማለት ነው። ልብ በሉ። ስለዚህም እየተነጠፈለት ለጊዜው እንግዲህ ለአሁኑ
አንጥፈውለታል ልብሳቸውን አውልቀው። መጨረሻ ላይ ግን እነዛ የተቃወሙትም ያነጥፉለትም ደግሞ በአንድ ላይ ተሰብስበው ደግሞ የራሱን ልብስ እርቃኑን ሲገፉት ደግሞ ስቅለት ዓርብ ላይ እናያለን። ተመልከቱ ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ላይቱና በውርንጭላይቱ ላይ ሆነው ሆሳዕና እያሉ በእናታቸው ጀርባ ላይ ያሉ ጡትን ገና የሚጠቡ ሕፃናትን እንኳን እየዘመሩለት ተቀበሉት ይላል። ገና ከሕፃናት አንደበት ምስጋናን አዘጋጀ፣ በአባቶችሽ ፋንታ ልጆችሽ ተተኩልሽ እንደሚል መዝሙረኛው ዳዊት አስቀድሞ በትንቢት መነጽሬን እንደተናገረ ሁሉ ነገር ግን ልጆቻቸው እንዳይዘምሩ ከለከሏቸው ነው የሚለው። እናንተ ልጆቻችሁ እንዳይዘምሩ ብትከለክሉ የቢታንያ ድንጋይ ተነስተው ለኔ ይዘምራሉ ብሎ እንደተናገረው የዚያን ቀን ድንጋዮች እንኳን ለእግዚአብሔር ምስጋና ያቀረቡበት ቀን ነው። እንደዚሁም ጌታችን ወደዚያ ከተማ ሲገባ እያነጠፉ እንኳን ላንተ አንተን ለተሸከመችው አህያ ክብር ይገባታል እያሉ እያነጠፉ ተቀበሉት። ልብስን ማልበሳቸው ማንጠፋቸው እንግዲህ ክብራችን አንተነ፣ ልብሳችን አንተነ፣ ጸጋችን አንተነ እያሉ እየተቀበሉት እያነጠፉ እየዘመሩ እንደተቀበሉት እናያለን። ስለዚህ በዚያ የነበሩ ሁሉ አንተ ከባት አበሳ በደልንም ደግሞ የምትደመስስ ነህ ሲሉ በአህያቷ ላይ ልብሳቸውን ጎዘጎዞ አነጠፉ ይላል። እንግዲህ ልብስ እንደምናውቀው ገመናን ይሸፍናል አይደለ? በሰውነት ላይ ያለውን ነገር ይከልላል፣ ይሸፍናል። ልብስ ገመናን የሚሸፍን ነውና አንተም ደግሞ በደልን እማትዘራ ከባት አበሳ በደልን የምትደመስስ ነህ ሲሉ በአህያቷ ላይ ልብሳቸውን ጎዘጎዙ አነጠፉ ይላል። ሌላው የማትቆረቆር ሕግ ሰራልን ሲሉትም የሚቆረቆረውን ኮርቻ ሳያስቀምጡ ልብሳቸውን አነጠፉለት ይላል። ይኸውም እንግዲህ በእስራኤላውያንም ነገስታት በሚነግሱ ጊዜ አንጥፈው ጎዝጉዘው እንደሚቀበሉ ሁሉ ንጉሳችን ነህ ሲሉ እየጎዘጎዙ ተቀብለውታል ማለት ነው። ሌላው የወይራ ዝንጣፊ ዘንባባ ዝንጣፊ እየቆረጡ በመንገድ ላይ ያነጥፉለትም ነበረ ይላል። ይህም እንግዲህ ዘንባባ የድል ምልክት ነው። ዘንባባ የኃይል ምልክት ነው። ዘንባባ የደስታ መገለጫ ነው። እንግዲህ እስራኤላውያን ቀደምት አባቶቻቸው ያደርጉት የነበረውን ስርዓት በመከተል ጌታችን ወደ ኢየሩሳሌም ሲገባ የወይራ ዝንጣፊ፣ የቴምር፣ የዘይት ቅጠል ልብሳቸውን እያወለቁ ጌታችንን እያነጠፉ ተቀብለውታል። እንኳን አንተ ለተቀመጥክባት አህያ ክብር ይገባታል አፈር አይንካ እያሉ እያነጠፉ ተቀብለውታል ይላል። ምንም እንኳን እንግዲህ በዕለተ ዓርብ በስቅለተ ልብሱን ቢገፉም ልብስ እያነጠፉ ተቀብለውታል። ብዙዎቹም በዝማሬ እልል እያሉ ተቀብለውታል። በመሰረቱ የወይራ ዝንጣፊን ስናይ የዘንባባንም ታሪክ ስናይ ብዙ ጊዜ ብዙዎቻችን የሆሳዕና በዓል ሲመጣ ዘንባባ በግንባራችን ላይ በእጃችን ላይ እናስራለን። ታሪኩና ትውፊቱም ደግሞ ከዚሁ ጋር የሚያገናኝ ነው። አባታችን አብርሃም ይስሐቅን በወለደ ጊዜ፣ ይስሐቅ ደግሞ ያዕቆብን በወለደ ጊዜ በዘንባባ ይዘው ደስታቸውን የገለጡበት እግዚአብሔርን ያመሰገኑበት እንደሆነ እናያለን ማለት ነው። ይሄ ብቻ አይደለም። በተጨማሪም የሙሴ እህት ባለከበሯ ማርያም የኤርትራ ባህርን ተሻግረው ባህር ከፍሮ እግዚአብሔር አምላክ በሚያሻግራቸው ጊዜ በእጇ ከበሮ እየመታች እንደዚሁም ደግሞ ዘንባባን ይዘው እግዚአብሔርን እንዳመሰገኑት እናያለን። እንደዚሁም ደግሞ ዮዲትን ስናይ እስራኤልን እየገደለ ያስቸግራቸው የነበረ ሆሎፍሮኒስ የተባለ ጨካኝ የነበረ እስራኤልን ይገድል የነበረ እርሷም እግዚአብሔርን ጠይቃ ተስላ ተጉዛ አንገቱን ቆርጣ በገደለችው ጊዜ እስራኤላውያን ዮዲትን አሸንፋ ኃያል አድርጋ ስትመጣ ዘንባባ ይዘው እንዳመሰገኗት እናያለን ማለት ነው። ከዚህ የተነሳ ልዑል አምላካችን እግዚአብሔርን ዘንባባ ይዘው ተቀብለውታል። ዘንባባ እሾሃማ ነው። እንደዚሁም ደግሞ አንተም ኃያል አሸናፊ ነህ ሲሉ ዘንባባ ይዘው አመስግነውታል። በተጨማሪም ዘንባባ እሳት አያቃጥለውም፣ ይልቁንም ለብልቦ ይተዋል እንጂ አንተም ባህሪ የማይመረመር ረቂቅ ነህ ሲሉት ዘንባባ ይዘው ተቀብለውታል ማለት ነው። ዘንባባ የነጻነት ምልክት ነው።
ከባርነት የምታወጣ አንተነ ለማለት የዘንባባ ዝንጣፊን ይዘው እንደተቀበሉት እናያለን። አመስግነውታል። ሌላው የተምር ዛፍ ነው። ዝንጣፊውን ይዘው ያመሰገኑበት ክፍል አለ። ይኸውም ጌታችንን ተአምረ ልዑልነ አንተም ልዑል ባህሪነ ለማለት የቴምር ፍሬ በእሾህ የተከበበ ነውና ባህሪ አይመረመርም ለማለት የቴምር ዛፍ ይዘው አመስግነውታል ማለት ነው። ሌላው አራተኛው የምናየው የዘይትም ዛፍ ቅጠል ይዘው አመስግነውታል ይላል። ዘይት ጽኑ ነው፣ አንተም በባህሪ ጽኑ ነህ ኃያል ነህ ሲሉት ነው ይላል። ሌላው ዘይት ለመብራት ያገለግላል። ጨለማውን አሸንፎ ብርሃን ይገለጣል፣ አንተም የጨለማ ሕይወታችንን ታበራለህ ሲሉ የዘይት ዛፍ ቅጠልን ይዘው አመስግነውታል ይላል። ልብ በሉ። እኛም ዛሬ በኢየሩሳሌም የተደረገውን ተአምር ወይራውን ቅጠል የልብሳቸውን የዘነባባውን ቅጠል እያነጠፉ እንደተቀበሉት እየዘመሩ እንዳመሰገኑት ሁሉ እኛም እነዚህን ምክንያት በማድረግ በግንባራችን አክሊለ ሦክን ተቀብለ ስለኛ ዋጋ ትከፍላለህ፣ እኛንም ታድነናለህ። እንደዚሁም ደግሞ በእጣታችን ላይ የምናስረው ሁሉ አንደኛው የኪዳን ምልክት ነው ማለት ነው። በእጣታችን ላይ የዘነባባን በእጣት ቀለበት ሰርተን ስናስር ምንድነው? ኪዳንን መፈጸም ነው። ይሄ ማለት ምንድነው? አንደኛ ኪዳነ አዳም ነው። ለአዳም የገባው ቃል ኪዳን ምንድነው? ከልጅ ልጅ ተወልጄ ተሰቅዬ ሞቼ ያድናለሁ ያለውን ቃል ኪዳን ለማሰብ እናስራለን። ሁለተኛ ከመቤታችን ጋር ያለውን ቃል ኪዳን በማሰብም እናስራለን። ሶስተኛ በተጨማሪ እንግዲህ ይህንን ስናስር ከእስራኤላውያን ጋር የገባውን ኪዳን እናስባለን። አራተኛና በመጨረሻ ደግሞ የምናነሳው እኛ ስናስር የቀድሞውን ዘመን ትተን ከዚህ በኋላ አንመለስም በማለት አንተን የሚያሳዝንን ነገር አናደርግም፣ ቀሪ ዘመናችንን ደስ አሰኝተን እንኖራለን፣ ዳግም ወደዛ አንመለስም፣ ንስሐ የገባንበትን ዳግም አናጠፋም ብለን ከእርሱ ጋር ለመኖር በጽድቅ ለመመላለስ ኪዳን ማሰራችንን ለማሳየት ያንን ቀለበት እናደርጋለን ማለት ነው። ታዲያ ጌታችን የመጨረሻውን የምንጠቀልለው ማለት ነው ስለምንድን ነው ጌታችን በፈረስ እያለ በአህያ ላይ ተቀምጦ መጣ የሚለውን እናይና እንጠቀልላለን ማለት ነው። በአህያ ላይ ስለምን ተቀመጠ ካልን አንደኛ የትንቢተ ነቢያት ምሳሌ ይፈጸም ዘንድ ነው። ይኸውም በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ ምንድን ነው የሚለው? አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያም በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል። ሰረገላውንም ከኤፍሬም ፈረሱንም ከኢየሩሳሌም አጠፋለሁ፣ የሰልፉም ቀስት ይሰብራል፣ ለአሕዛብም ሰላምን ይናገራል፣ ግዛቱም ከባህር እስከ ባህር ከወንዙም እስከ ምድር ዳርቻ ድረስ ይሆናል በሚል የተነገረው ቃል አንድ ይፈጸም ዘንድ ነውና የመጀመሪያ ትንቢቱ ይፈጸም ዘንድ ነው። ሁለተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለምን ከፈረስ ይልቅ በአህያ ላይ መጣ ካልን ቀደምት አባቶቻችን ነቢያት ዘመነ ጸብ የሆነ እንደሆነ በፈረስ ተቀምጠው ዘግር ነጥቀው ጦር ይዘው ጋሻ ይዘው ታጥቀው ይታዩ ነበረ። ጊዜው የጦርነት ከመጣ የክፉ ዘመን ከሆነ ይህንን ይዘው ይነሳሉ ይላል። ነገር ግን ይላል ዘመኑ ዘመነ ሰላም የሆነ እንደሆነ ደግሞ በአህያ ላይ ተቀምጠው መነሳንስ ይዘው ይታዩ ነበረ ይላል። ስለዚህ ጌታችን የሰላም አምላክ ነውና የሰላም አባት ነውና ሰላሜን እሰጣቸዋለሁ ሰላሜንም እተውላቸዋለሁ እንዳለ ጌታችን ከማድረጉ በፊት ሰላምን እንደሰጠ ሁሉ እርሱም የሰላም አባት መሆኑን ሰላሙ እንደደረሰ የሰላም ዘመን እንደሆነ የሰላም አባት መሆኑን ሊያሳየን በአህያ ላይ ሆኖ እንደመጣ እናያለን ማለት ነው። እንግዲህ ሚስጥሩ በአህያ የተቀመጠ ሸሽቶ እንደማያመልጥ እሱም ከፈለጋችሁኝ አለውኝ ቅርብ ነኝ፣ እኔ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም ብሏል። ስለዚህ ለፈለጉኝ ቅርብ ነኝ፣ እንደዚሁም ላልፈለጉኝ ደግሞ አያገኙኝም ብሎ አስቀምጦልናል ማለት ነው። ሌላው በተጨማሪ በአህያ ላይ መቀመጡ ትህትናን ነው የሚያሳየን። የሰማይና የምድር ንጉሥ ሆኖ ሳለ እርሱ ግን በትህትና ላይ መቀመጥ እንደምን ያለ ትህትና ነው! በተዋረደችው አህያ ላይ ንጉሥ ክርስቶስ መቀመጥ ሊቁ ቅዱስ ዮሐንስ አፈወርቅ እንዴት ያለ ፍቅር ነው! እንዲህ ያለ ፍቅር፣ እንዴት ያለ ሰውን መውደድ ነው! እንዲህ ያለ መውደድ፣ እንዴትስ ያለ ትህትና ነው! እንዲህ ያለ ትህትና።
እነርሱ በቁጣ ጎተቱት እርሱ ግን በፍቅር ተከተላቸው እንዳለ ማለት ነውና ስለዚህ ትሑቱ አምላክ ከልዕልና ይልቅ በትህትና መጥቶ በተናቀችው አህያ ላይ እንግዲህ የዛን ጊዜ የነበሩ ነገስታት በሙሉ በአማረና በወርቅ ያማረ ልብስ ለብሰው በፈረስ ላይ ሆኖ በትዕቢት ይሄዳሉ እርሱ ግን ትሑቱ አምላክ በተናቀችው አህያ ላይ ሆኖ ዝቅ አድርጎ ራሱን መጣ ማለት ነው ይሄ ትልቅ ትህትና ነው ንጉስ ሆኖ ራሱን ዝቅ አድርጎ መምጣት ስለዚህ ጌታችን ትህትናውን ሊያሳየን መጥቷል ሁለተኛ የሰላም አባት መሆኑን አሳይቶናል ሌላው በተጨማሪ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናቀችውን የተዋረደችውን አህያ ላይ መምጣት የተናቁትን የወደቁትን የተዋረዱትን ሊያከብር እንደመጣ የወደቁትን ሊያነሳ የተዋረዱትን ሊያከብር እንደመጣ የሚያሳየን ክፍል ነውና ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ በዚህ መምጣቱ ትልቁ ሚስጥር እንግዲህ ቀድምም እንዳየነው ስለሆነ በአህያ መቀመጥ እንግዲህ ከኃጢአት የተፈታችሁ ሁኑ ሲለን ክርስቶስ እንግዲህ የተፈታችሁን አምጡ ብሎናልና ፈቶ መቀመጡ እኛን አክብሮናል ማለት ነውና ስለዚህም ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን አስተምሮናልና በአህያ ላይ ሆኖ መጥቷል እኛም ደግሞ ልንማር የሚገባው እንግዲህ በተለይ የመጨረሻውን ጠቅለላ አድርጌ ስነግራችሁ አህያ በጦርነት በሰላማዊ ጊዜ ታገለግላለች እንደው ካያችሁ በጦር ሜዳ እንደዛሬው ቴክኖሎጂ ባረቀቀበት ዘመን ይሄ የፈንጂ ወረዳ የሚባለው ቦታ ላይ ጠላት አጥምዶታል የሚለው ቦታ ላይ ምንድነው የሚያደርጉት አህያዋን ጥይት ያሸክሟታል እህል ስንቅ ያሸክሟታል በጦር ሜዳም ታገለግላል እናም ያንን የሚተራጠሩበትን ቦታ አህያዋን ቀድሞ ነው የሚልኳት ማለት ነው ከዚያም ያው ራሷን ሰውታ እነሱ ደግሞ ያልፉባታል ማለት ነው በእንደዚህም በሰላሙ ጊዜ ውሃን በመሸከም እህልን በመሸከም ብዙ አገልግሎት የምትሰራ ናትና እና አህያ እንግዲህ ዛሬ በዚህ ላይ የምናየው እንኳን ላንተ ለተሸከመች አህያ ክብር ይገባታል እያሉ እያነጠፉ ተቀብለውታልና ስለዚህ ዛሬ ባለ መረዳት እኛ አህያ ብለን ሰው እንሳደባለን የማይገባ አንተ እንደዚህ ብለን ነው የምንናገረውና ሚስጥሩ ግን ጠለቅ ብለን ስናይ እግዚአብሔር አምላክ እንግዲህ በዚህ አስተምሮናልና ወሳህና ብለናል እንግዲህ ትንሳኤ ብለን እንድናከብር ሁላችንንም ለብርሃነ ትንሳኤው ሁላችንንም ያድርሰን እንግዲህ ከኔ የቀረውን ደግሞ አመስጥሮና አስፍተው የሚያስተምሩ ሊቃውንተ ቤተክርስቲያን በመቀደስ ሆነው ደግሞ ያስተምሩናልና እናንተም ይሄንን ሰምታችሁ አይታችሁ ተረድታችሁ ደግሞ በተለያየ በስደት ዓለም ያላችሁም ደግሞ መጽናኛ የሚሆነው እግዚአብሔር ቃል ነውና ስለዚህም ይሄንን እየሰማችሁ ይጠቅማል ይበጃል ያካላችሁ ደግሞ ለሌሎች ደግሞ ሼር በማድረግ እንድታስተላልፉ መልእክታችን ነው የረዳን ያስተማረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን በሌሎች መርሃ ግብር ደግሞ ዳግም እንገናኛለን እስከዛው ቸርን ሰንብት